ፑቲን ፍጹም እያበደ ነው። ይህን ኮስተር ያለ ንግግር በሩሲያው ፕሬዝዳንት ላይ ለመናገር ዶናልድ ጄ ትራምፕ 5 ወራትን ፈጅቶባቸዋል። እንደ ዋይት ሃውስ ባህል ሩሲያንና የሩሲያን መሪ ማውገዝ የሰርክ ስራ ነበር። ዶናልድ ትራምፕ ግን ይህንን ሳያደርጉት ሰንብተዋል። አሁን ግን ተናገሩት። የሩሲያ የሰሞኑ ጥቃት ያስደነገጣቸው የአሜሪካው ፕሬዝዳንት ፑቲን ፍጹም እያበደ ነው ብለዋል። ከእርሱ ጋር እጅግ መልካም ግንኙነት ነው ያለኝ፣ አሁን ግን ፍጹም እያበደ ነው፣ ምን እንደነካው አላውቅም አሉ። እያወራሁ ያለሁት ስለ ወታደሮች ብቻ አይደለም፣ ሰዎች ያላግባብ እየሞቱ ነው፣ ከተማ ላይ ሮኬት እየተጣለ ይገኛል በማለት የሩሲያን ሰሞናዊ ጥቃት ገልጸውታል። የሩሲያው ፕሬዝዳንት የዩክሬንን ክፋይ ሳይሆን ራሷን ዩክሬንን ነው የሚፈልጋት፣ ይህ ደግሞ አደገኛ ነው፣ የሩሲያን ውድቀትም ሊጠራ ይችላል ሲሉ የአሜሪካው መሪ ተናግረዋል። ትራምፕን እንዲህ ያስባለው ከሰሞኑ በተከታታይ የተሰነዘረው የሩሲያ ጥቃት ነው። ቅዳሜ ዕለት ዓለምን ያስደነገጠው ውርጅብኝ በምድረ ዩክሬን ላይ ወረደ። 298 ድሮኖች በ69 ክሩዝ ሚሳኤሎች ልዩ አጀብ የሩሲያን ጎረቤት አሸበሯት። 367 ተደምሮ የሚደርሰው ይህ የተኩስ ቁጥር ሩሲያና ዩክሬን በገሃድ ጦርነት ውስጥ ከገቡ ከ3 ዓመት በኋላ ያልታየ ነው ይላል የቢቢሲ ዘገባ። ፑቲን ግን ይህ የበቃቸው አይመስልም። እሁድ አመሻሹን እስከ ሰኞ ንጋት ድረስ በሌላኛው ከባድ ጥቃት የዜሌንስኪን ሀገር አመሷት። 355 ድሮኖች ከ9 ሚሳኤሎች ጋር ሆነው ዩክሬንን አጠቁ። የዩክሬን አየር ኃይል አብዛኛዎቹን ጥቃቶች አክሽፌያለሁ ባይ ነው። ትራምፕም የጥቃቱን መብዛት እንደ መደፈር የቆጠሩት ይመስላሉ። ከኤንቢሲ ጋር ባደረጉት ቃለ ምልልስ ማዕቀብ ለመጣል እንደሚገደዱም አንስተዋል። ከሩሲያ እየወጣ ባለው ነዳጅ ላይ ሁለተኛ ዙር ማዕቀብ ልንጥል እንችላለን ብለዋል በአንደበታቸው። ዜሌንስኪ ግን ጥቃቱ የተስማማቸው ይመስላል። ይኸው ምን አልን? ፑቲን ሰላም አይወድም ለሚል ቅስቀሳ ተጠቅመውበታል። ፑቲንን እንዲህ የሚያስተኩሰው የአሜሪካ ዝምታ ነው ሲሉ ተደምጠዋል። የዩክሬኑ ፕሬዝዳንት አሜሪካ እኛ ላይ የምታሳርፈውን ጫና ሞስኮም ላይ ትድገመው የሚል ሐሳብ መሰንዘራቸውም ይታወሳል። ይህ ንግግራቸው ግን ከትራምፕ በጎ ምላሽ አላስገኘላቸውም እንደጠበቁት። እንዳውም ቁጣ ቀስቅሶባቸዋል። ከዜሌንስኪ አፍ የሚወጣው ነገር በሙሉ ችግር ነው ያሉት ዶናልድ ትራምፕ እያደረጉ ባለው የሰላም ጥረት ላይ መጥፎ ነገር እያመጣ ነው ብለዋል። ሲጀመር ይህ ጦርነት የባይደን የዜሌንስኪና የፑቲን ጦርነት ነው፣ እኔ የጀመርኩት አይደለም። እያደረግኩ ያለሁት ትልቁንና አስቀያሚውን ጦርነት ማስቆም ነው። ለዚህም ነው እየሰራሁ ያለሁት። እናም ዜሌንስኪ ለህዝቡ ሊበጅ ይገባል፣ አሁን ግን ለህዝቡ የሚጠቅም ነገር እያደረገ አይደለም በማለት በማህበራዊ ገጻቸው ላይ ትችታቸውን አስፍረዋል። ትራምፕ ምንም እንኳን የሰሞኑ የፑቲን እንቅስቃሴ ቢያሰጋቸውም አሁንም በዲፕሎማሲያዊ ንግግር ላይ ተስፋ አልቆረጡም። ብዙ ትልልቅ ፍላጎቶች ተጋጭተዋል ያሉት ትራምፕ ፑቲንን መግፋት ምርጫቸው አላደረጉም። ሰውየውን የኒውክሌር ጦርነት ውስጥ እንዲገባ መግፋት የለብንም የሚለው አስተዳደራቸው ነገሮችን በጥንቃቄ ለመያዝ እየሰራ ይገኛል። ከፑቲን ጋር በስልክ ካወሩ በኋላ ከፑቲን የተጨበጠ የሰላም ቃል ባያገኙም ማዕቀብ ለመጣልም ሆነ ክፉ ለመናገር አልቸኮሉም። እንደ አክሲዮስ ዘገባ ፕሬዝዳንቱ ለአውሮፓ ሰዎች ፑቲን ስምምነት ይፈልጋል ብለው ነግረዋቸዋል። ይሁንና ፑቲን በፈለጉበት መንገድ እየሄዱላቸው አይደለም። ይህ ነው ትዕግስታቸውን እየተፈታተነ የሚገኘው ጉዳይ። ከድርድር በፊት ሁነኛ ድል ለማግኘት እየሰሩ ያሉት ፑቲን ጊዜ በመግዛት የመደራደሪያ አቅማቸውን ከፍ ማድረግ ፈልገዋል። ወደ ዩክሬን የሚተኮሱት ድሮኖች አቅምም እንዲሁ እየጨመሩ ይገኛሉ። የዩክሬን ኃይሎችም ይህንን በመናገር ላይ ይገኛሉ። እንደ ቢዝነስ ኢንሳይደር ዘገባ የሩሲያ ድሮኖች በሁለት መልኩ ይበልጥ አስፈሪ እየሆኑ ይገኛሉ። የመጀመሪያው ከፍታ ነው። እንደ ጉድ እየተመረቱ የሚገኙት የሞስኮ ድሮኖች የበለጠ ከፍ ብለው እየበረሩ ይገኛሉ። ሌላኛው ችሎታቸው ደግሞ ፍጥነት ነው። ሩሲያ በዩክሬን ላይ በገፍ ትጠቀምባቸው የነበሩት ድሮኖች ሻሂድ 136 የተሰኙ ኢራን ሰራሽ ድሮኖችን ነው። እነዚህ ኢላማቸውን መተው ራሳቸውን የሚያጋዩት ድሮኖች እንደ ክሩዝ ሚሳኤል ወይም እንደ ባሊስቲክ ሚሳኤል ፈጣንና ጉልበተኛ ባይሆኑም
የዋጋቸው ርካሽነት ግን ሩሲያ በብዛት እንድትጠቀማቸው አድርጓታል። ኋላ ላይ ሩሲያ ቴክኖሎጂውን ከመጠቀም በላይ በሚገባ ስለተረዳችው ከኢራን ጋር በመሆን በዛው በሀገሯ ማምረት ጀምራለች። ለፍጥነትና ለጉልበት የሚረዱ ሞተሮችን በመግጠም አቅማቸውንም ከፍ አድርጋለች። ለምሳሌ ድሮኖቹ 40 ኪሎ ግራም ተቀጣጣይ ፈንጂ ተሸክመው መጓዝ የሚችሉት ርቀት 185 ኪሎ ሜትር ያህል ነበር። አሁን ግን አቅማቸው አድጎ 289 ኪሎ ሜትር ያህል መብረር እንዲችሉ ተደርገዋል። ታዲያ ይህንን የሩሲያ አቅም ዩክሬን እየተቋቋመችው አይደለም። በፍጥነትና በጉልበት የዳበሩትን የሩሲያ ድሮኖች እንደከዚህ ቀደሙ መፋለም ከባድ ሆኗል። የዩክሬን የሰራዊት አባላት ወደ የጦር ክፍሎቻቸው የሚላኩባቸውን ድሮኖች በመትረየስ በመተኮስ ለመጣል ሲታገሉ ቆይተዋል። አሁን ግን ይህ እጅግ ከባድ ሆኖብናል ይላሉ። ምክንያቱም የሩሲያ ድሮኖች ከፍታ ጨምሯል። አሁን የሩሲያ ድሮኖች በትንሹ 2.4 ኪሎ ሜትር ከምድር ከፍ ብለው መብረር ይችላሉ። ከዚህ ቀደም ከራዳር አይን ለማምለጥ ዝቅ ብለው ሲበሩ ነበር። አሁን ደግሞ ከፍ ብሎ በመብረር የዩክሬንን ጦር መፈተን ይዘዋል። ይህ ደግሞ ከመትረየስና ከመሰል የቡድን መሳሪያዎች የርቀት ወሰን በላይ ነው። የዩክሬን ወታደሮች ይህንን ክፍተት ለመሙላት በትከሻ የሚነገቡ ጸረ ድሮን ሚሳኤሎችን አስታጥቁን ማለት ጀምረዋል። መሳሪያውን ቢታጠቁስ የሩሲያን የድሮን ጥቃት መቋቋም ይችላሉ ወይ? ሌላኛው ጥያቄ ነው። የእንግሊዝ የመከላከያ ሚኒስቴር ባጠናው ጥናት ሩሲያ በየካቲት ወር ብቻ 2000 የሚሆኑ ድሮኖችን ወደ ዩክሬን ጦርና መሰረተ ልማቶች ሰዳለች። በአሁኑ ሳምንት መጨረሻ ቀናት ብቻ ከ600 በላይ ድሮኖችን በማስወንጨፍ ጥቃት የሰነዘረችው ሞስኮ የዩክሬንን የመከላከል አቅም ክፉኛ ፈትናለች። ሌላው ሩሲያ የኪየቭ ጦርን የምታስጨንቅበት መንገድ አሳሳች ድሮኖችን መላክ ነው። እነዚህ ዲኮይ እየተባሉ የሚጠሩት ድሮኖች ውስጣቸው ፈንጂ ባይኖርም የዩክሬንን ጦር እንዲያምታቱ የሚላኩ ናቸው። የዩክሬን የአየር መከላከያ ስርዓት እውነተኛው ድሮን የመጣ መስሎት ሚሳኤሎቹን ሲተኩስ የሚመታው ግን እርባና ቢሱን ድሮን ይሆናል። በዚህ መሃል ገዳዮቹ ድሮኖች ኢላማቸው ላይ ሾልከው በማረፍ ጉዳት ያደርሳሉ። የድሮን ጥቃቶች እየፈጸመች ያለችው ግን ሩሲያ ብቻ አይደለችም። ዩክሬንም አሉኝ የምትላቸውን ድሮኖች በሩሲያ ላይ በማዝነብ ትገኛለች። የሩሲያ መከላከያ ሚኒስቴር በትንሹ 150 ድሮኖችን ከጥቅም ውጭ አድርጌያለሁ ማለቱም ይታወሳል። ከሰሞኑ ዩክሬኖች የሩሲያ ጦር እየደከመው ነው በሚል ስሌት ጥቃት እየፈጸሙ ይገኛሉ። የሩሲያ ጦር ግን ሲበስበት እንጂ ሲደክም አልታየም። የተሻለ የውጊያ ስነ ልቦና በመያዝ የጦርነቱን ፍጻሜ እያማተረ ይገኛል። የሩሲያ መሪዎችም ጦርነቱን በተግባር እየቀጠሉ ዲፕሎማሲያዊ መንገዶችን በጥንቃቄ ለመያዝ የፈለጉ ይመስላሉ። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ በፑቲን ላይ የሰጡት አስተያየት ብዙ እንደማያሳስብ፣ የአሜሪካ ስሜት እንደሚገባቸው፣ አሜሪካውያኑ ጥሩ እንዳደረጉና ለሰላም የሄዱበት ርቀት እንደሚወደድ ተናግረዋል። የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን የሚያስጨንቃቸው የሩሲያ ደህንነትና ብሔራዊ ጥቅምን ያላገናዘበ ውሳኔ እንዳይወሰን ነው የሚሉት ቃል አቀባዩ አሜሪካውያኑን በማክበር የጨዋ ንግግር አሰምተዋል። ፔስኮቭ እኛ ለድል በዓላችን ጥይት አንተኩስም ስንል ማን ጥይት ተኩሶ እንደበጠበጠ ሊታወቅ ይገባል በማለት የዩክሬንን ጦረኛነት አንስተዋል። ቃል አቀባዩ የአሁኑ የሩሲያ ጥቃት ዩክሬን በሩሲያ መሰረተ ልማቶች ላይ ለፈጸመችው ጥቃት በቀል መሆኑን በግላጭ ተናግረዋል። ዩክሬኖች ሰላማዊና ማህበራዊ እንቅስቃሴ የነበረባቸውን መሰረተ ልማቶች ሲመቱ አይተናል። ይህ የበቀል ጥቃት ነው። እኛ ግን ወታደራዊ አቅሞቻቸው ላይ ነው እርምጃ የወሰድነው በማለትም ተናግረዋል። ፒያሳ ኔትወርክን ስትከታተሉ ስለነበራችሁ ክብረት ይስጥልን ብለናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ ዘገባዎች ቤተሰብ ይሁኑ እንላለን። ሰላም።